የዩናይትድ ስቴትስ የመከላከያ ሚኒስቴር ፔት ሄግሴዝ እንደተናገሩት ኢራን ጦርነቱን ለማቆም በስምምነት ላይ ካልደረሰች የአሜሪካ ጦር የኢራንን የኃይል ማመንጫዎችና የኢነርጂ ኢንዱስትሪዎች ለመምታት ተዘጋጅቶና ተሰናድቶ ይጠብቃል ብለዋል። የፓኪስታን የጦር አዛዥ አዲስ የሰላም ድርድር እንዲጀመር በቴህራን ላይ ግፊት እያደረጉ ቢሆንም በኢስላማባድ የተካሄደው የመጀመሪያው ዙር ድርድር ያለ ስኬት ተጠናቋል። በተጨማሪም የትራምፕ አስተዳደር በኢራን ወደቦች ላይ የባህር ላይ እገዳን በመጣል ጫናውን እያባባሰ ይገኛል። ፕሬዚዳንት ትራምፕ ይህንን እገዳ ያወጁት ኢራን በሆርሙዝ ሰርጥ በኩል በሚያልፉ የንግድ መርከቦች ላይ የምታደርገውን መስተጓጎል ለመበቀል ነው። አሜሪካ ይህንን እገዳ እያከናወነች ያለችው ከአጠቃላይ የባህር ኃይል አቅሟ ከ10 በመቶ ባነሰ ሲሆን በተመሳሳይ ጊዜ ኦፕሬሽን ኢኮኖሚክ ፊውሪ የተባለ የኢኮኖሚ ጫና ዘመቻ እየተካሄደ ነው። ፔንታጎን ስለ ኦፕሬሽን ኤፒክ ፊውሪ አዲስ መረጃ ሊሰጥ ጥቂት ጊዜያት ቀርተውታል። በተመሳሳይ ጊዜ የአውሮፓ አጋሮቻችን አሜሪካን ከሆርሙዝ ሰርጥ እንቅስቃሴዎች ውጪ ለማድረግ እያሰቡ ነው ተብሏል። ፕሬዚዳንት ትራምፕ የኔቶ አጋር ሀገራትን አሜሪካ በኢራን ላይ በምትወስደው ዘመቻ በቂ እገዛ አላደረጉም የሚል ክስ አዘል ንግግርን ተናግረዋል። ከፎክስ ኒውስ ጋር ውይይት ያደረጉት ፕሬዚዳንት ትራምፕ በውይይቱ የሚያሳየው አሜሪካ ቀጥተኛ እርምጃን ስትመርጥ፣ አውሮፓውያን ግን አሁንም በማዕቀቦችና በውይይት ላይ መተማመንን እንደሚመርጡ ነው። ፕሬዚዳንት ትራምፕ ግን ወሬው ምንም ለውጥ አላመጣም በሚል ተግባራዊ እርምጃ መውሰድ መጀመራቸውን ገልጸዋል።